Subscribe Brother Advice channel. ወንድሞቼ አንድ ጥያቄ ልጠይቃችሁ። ዛሬ በኢትዮጵያ ውስጥ ያሉ ሀብታሞችን በሙሉ ብራቸውን ብንቀማቸውና ለድሆች እኩል ብናካፍላቸው ከ5 ዓመት በኋላ ምን የሚሆን ይመስላችኋል? አብዛኛው ሰው የማይቀበለው ግን እውነት የሆነ ነገር ልንገራችሁ። ከ5 ዓመት በኋላ ሀብታሞቹ ተመልሰው ሀብታም ይሆናሉ፣ ድሆች ደግሞ ተመልሰው ድሃ ይሆናሉ። ለምን መሰላችሁ? ልዩነቱ ያለው በኪሳቸው ውስጥ ባለው ብር ብቻ ሳይሆን በቅንጭላታቸው ውስጥ ባለው አስተሳሰብ ወይም ማይንድ ሴት ላይ ስለሆነ ነው። ውድ የቻናላችን ቤተሰቦች፣ ዛሬ በዚህ ቪዲዮ የሀብታም አስተሳሰብ ከድሆች አስተሳሰብ በምን እንደሚለይና እኛስ ከድህነት ሰብረን ለመውጣት የትኛውን መንገድ መከተል እንዳለብን እናያለን። እስከ መጨረሻው አብራችሁን ቆዩ። ምክንያቱም በመጨረሻ ላይ የምነግራችሁ ነጥብ ዛሬውኑ ኪሳችሁን መቀየር የሚጀምር ይሆናል። ታሪኩን በሁለት ጎረቤታሞች ልጀምርላችሁ። አቶ በቀለና አቶ ካሳ ይባላሉ። ሁለቱ በአንድ መስሪያ ቤት እኩል ደሞዝ ይከፈላቸዋል። አንድ ቀን መስሪያ ቤቱ ለሁለቱ 100,000 ብር የዓመት ቦነስ ይሰራቸዋል። አቶ በቀለ ወዲያውኑ ወደ ገበያ ሄደ። ዘመናዊ ቲቪ ገዛ፣ ለቤተሰቡ ድግስ ደገሰ፣ አዲስ ልብሶችን ገዛ። በሳምንቱ መጨረሻ ያ 100,000 ብር አልቆ አቶ በቀለ ወደ ነበረበት የደሞዝ ተከፋይነት ተመለሰ። አቶ ካሳ ግን ሌላ ነገር አደረገ። ያንን 100,000 ብር አልነካውም። በትርፍ ሰዓቱ የሚሰራበትን ትንሽ የዶሮ እርባታ ጀመረ። ለ6 ወር ያህል አሮጌ ልብስ እየለበሰና የድሮን ቲቪ እያየ ታገሰ። ከአንድ ዓመት በኋላ ግን የዶሮ እርባታው በወር የደሞዙን እጥፍ ማምጣት ጀመረ። አቶ ካሳ ያኔ ቲቪ ገዛ። ግን ቲቪውን የገዛው ከቦነሱ ሳይሆን ከትርፉ ነበረ። ወንድሞቼ ልዩነቱን አያችሁት? አቶ በቀለ ለማሳየት ሮጠ፣ አቶ ካሳ ግን ለመገንባት ታገሰ። የሀብታምና የድሃ 5 አስተሳሰቦችን እንመልከት እስኪ። የመጀመሪያው ገቢ ወይስ ሀብት፣ ኢንካም ወይስ ዌልዝ። የድሃ አስተሳሰብ ያለው ሰው ትልቁ ግቡ ደሞዝ መጨመር ነው። የሀብታም አስተሳሰብ ያለው ሰው ግን ሀብት ወይም አሴት መፍጠር ላይ ያተኩራል። ደሞዝ አንተ ስትቆም ይቆማል፣ ሀብት ግን አንተ ስትተኛም ይሰራል። ሁለተኛ እድል ወይስ ስራ፣ ላክ ወይስ ወርክ። የድሃ አስተሳሰብ ያላቸው ሰዎች ሁሌም ሎተሪ ቢደርሰኝ ወይም ሀብታም ዘመድ ቢኖረኝ ይላል። ስኬትን ከድል ጋር ያያይዙታል። ሀብታሞች ግን ስኬትን የጠንካራ ስራና የስትራቴጂ ውጤት እንደሆነ ያምናሉ። ሶስተኛ ወጪ ወይስ ኢንቨስትመንት፣ ኤክስፔንስ ወይስ ኢንቨስትመንት። ድሃ አስተሳሰብ ያለው ሰው ገንዘብ ሲያገኝ ምን ልግዛ ይላል። ሀብታም አስተሳሰብ ያለው ሰው ግን ገንዘብ እንዴት ተጨማሪ ገንዘብ ማምጣት እንዳለበት ያስባል። ድሃ ገንዘብ ሊያስወጡ በሚችሉ ነገሮችን ይገዛል። ሀብታም ግን አሴት ወይም ገንዘብ ሊያመጡ የሚችሉ ነገሮች ላይ ያተኩራል። አራተኛ መማር ወይስ ማወቅ፣ ለርኒንግ ቨርሰስ ኖሌጅ። ድሃ አስተሳሰብ ያለው ሰው ሁሉንም አውቃለሁ ይላል። ስለ ፖለቲካ፣ ስለ ኳስ፣ ስለ ሁሉም ነገር ያወራል። ሀብታም አስተሳሰብ ያለው ሰው ግን ሁሌም ተማሪ ነው። መጽሐፍ ያነባል፣ ስልጠና ይወስዳል፣ ከራሱ የተሻሉ ሰዎችን ይጠይቃል። አምስተኛ ነገ ወይስ ዛሬ፣ ዲሌይ ግራቲፊኬሽን። የድሃ አስተሳሰብ ዛሬን መብላት ይመርጣል። የሀብታም አስተሳሰብ ግን ትልቅ ለመብላት ዛሬ ትንሽ መራፍ ይመርጣል። ወንድሞቼ ሀብታም ለመሆን መጀመሪያ ኪሳቸውን ሳይሆን ቅንጭላታቸውን ቀይሩ። ድህነት እርግማን ሳይሆን የአስተሳሰብ ውጤት ነው። የዛሬ የመጀመሪያ ስራችሁ የሚሆነው በዚህ ወር ከምታገኙት ገቢ ቢያንስ 10% ለቁጠባ ወይም ለኢንቨስትመንት ለዩ። በመቀጠል ጊዜያችሁን በሰው ሐሜትና በፊልም አትጨርሱ። ቢያንስ በቀን 20 ደቂቃ ስለ ቢዝነስ ወይም ስለ ራስ እድገት የሚያወሩ ቪዲዮዎችን እዩ ወይም መጽሐፍ አንብቡ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ፣ ሼር በማድረግ ለሌሎች እንዲደርስ አድርጉ። የትኛው ነጥብ ነካችሁ? አቶ በቀለ ነህ ወይስ አቶ ካሳ?
በኮሜንት ላይ ጻፉልኝ። ለአስተሳሰብ ለውጥ የሚሆኑ ተጨማሪ ቪዲዮዎች እንዲደርሷችሁ ብራዘር አድቫይስን ሰብስክራይብ ማድረጋቸውን አትርሱ። ያስታውሱ፣ ሀብታም የሚኮነው በገንዘብ ብዛት ሳይሆን በአስተሳሰብ ጥራት ነው። በሚቀጥለው ቪዲዮ እስከምንገናኝ ቸር ቆዩ።